ዳይክሎፌናክ እና መሰል መድኃኒቶች በእርግዝና ወቅት ይፈቀዳሉ? ሰላም ጤና ይስጥልን። እኔ ዶክተር ጌታሁን እባላለሁ፣ የማህፀንና ጽንስ ሕክምና ስፔሻሊስት ሐኪም ከወላይታ። ዛሬ መረጃ ሊሰጣችሁ የፈለኩት ስለ ዳይክሎፌናክ እና መሰሎቹ መድኃኒቶችን በእርግዝና ወቅት ስለመጠቀም ነው። በባለፈው ፓራስታሞል ጋር የተያያዘው መረጃ በአጭሩ ገልጬ ነበረ። እሱን ወደ ኋላ ቪዲዮ ማየት ትችላላችሁ። ዛሬ ስለ ዳይክሎፌናክ ትንሽ መረጃ ሊሰጣችሁ ብዬ ነው የመጣሁት። በአጠቃላይ በእርግዝና ወቅት ምንም አይነት መድኃኒት በጥንቃቄ እጅግ በጣም ጥንቃቄ መጠቀም እንዳለብን ነው። ምክንያቱም የሚያደርሳቸው ጉዳቶች የሚታወቁም አይታወቁም ስላሉ በጥንቃቄ መውሰድ እንዳለብን ነው። ወደ ዳይክሎፌናክ አይነት ህመም ማስታገሻዎች ሲመጣ እነዚህ መድኃኒቶች በአጠቃላይ ያለ ምክንያት እርጉዝ ላልሆነ ሰው ራሱ ያለ ምክንያት መውሰዱ ተያያዥ ጉዳት እንዳለው ብዙ ጥናቶች ያሳያሉ፣ የታወቀም ነው። በእርግዝና ወቅት ግን ጽንሱም ላይ የሚያደርሱት ጉዳት አለ። ለምሳሌ ከሚያደርሱት ጉዳት አንዱ የጽንሱ ኩላሊት ላይ ጉዳት በማድረስ እንሽርተዋው እንዲቀንስ ያደርጋሉ። በተለይም ከሰባተኛው ወር በኋላ ከተወሰደ ከእንሽርተዋው መቀነስ ጋር ተያያዥነት እንዳላቸው ብዙ ጥናቶች ያሳያሉ። ሌላው የሚያደርሱት ጉዳት ገና ጽንስ ሳይወለድ ከጽንስ ልብ ወደ ሳምባ የሚወስደው ደም ሳምባው ስላላደገ ደም ወደ ደም ወሳጅ ትልቁ ደም ወሳጅ አኦርታ የሚባለው ጋር መሄድ አለበት። ያንን የሚወስደው አጭሩ ደም ስር ዳክተስ አርቴሪዮሳስ ነው የሚባለው። ያ አርተሪ ወይም ያ ደም ስር ያለ ጊዜ እንዲዘጋ ያደርጋሉ። ይህ ደግሞ በራሱ የሚያመጣው ጉዳት አለ። ስለዚህ ይህን መሰል ጉዳቶችን ስለሚያመጣ በእርግዝና ወቅት ናን ስቴሮይዳል አንቲኢንፍላማቶሪ ድራግስ የሚባሉት እነ ዳይክሎፌናክ፣ አይቡፕሮፌን መወሰድ እንደሌለባቸው ነው እና የመጀመሪያ ፕላን መሆን እንደሌለባቸው ነው የሚያሳየው። ከ20 ሳምንት እስከ 30 ሳምንት ወይም 4 ወር ከተኩል እስከ 7 ወር ድረስ ባለው በጣም በጥንቃቄ ለአጭር ጊዜ ሊወሰድ ነው። ያውም ሌላ አማራጭ ከሌለ ነው። ከ30 ሳምንት ወይም ከ7 ወር በኋላ እነዚህ መድኃኒቶች ሙሉ በሙሉ ባይወሰድ ነው የሚመከረው። ምክንያቱም ቅድም የነገርኳችሁ እነዚያ ችግሮች በጣም ተያያዥነት የሚኖራቸው ከዚህ ከ30 ሳምንት በኋላ ስለሆነ በዛ ጊዜ በሙሉ ባይወሰዱ ነው ያለው መረጃ። ከነዚህ ግን ለየት ብሎ አስፕሪን የተባለ መድኃኒት የእርግዝና ጊዜ ደም ግፊት መከላከል አቅም ስላለው ተጋላጭነት ባላቸው እናቶች ላይ ቢሰጥ የመቀነስ ባህሪ የእርግዝና ግፊት ተጋላጭነትን ወይም እድሉን የመከሰት እድሉን የመቀነስ ባህሪ ስላለው ይሰጣል። ቅድም ካልኳችሁ ችግሮችን ጋር ያለው ቁርኝት በጣም ደካማ ነው። ስለዚህ እሱን መውሰድ ምንም ችግር እንዳልሆነ ነው ጥናቶች የሚያሳዩት። ስለዚህም እንሰጣለን። ይህን እያልኩ የትኛውን መድኃኒት ስትወስዱ በእርግዝና ወቅት በሐኪም ምክር መሆን እንዳለበት ነው። ኢንፋክት ማንኛውም ሰው ሐኪም ሳያማክር መድኃኒት መውሰድ ተገቢ አይደለም። ግን በእርግዝና ወቅት ደግሞ የሁለት ሰው ነፍስ ነውና በአግባቡ መውሰድ እንዳለብን ለማሳወቅ እወዳለሁ። ይህና መሰል መረጃዎች እናንተ ጋር እንዲደርሱ ገጽን ፎሎ ያድርጉ። ለብዙ ሰው ማዳረስ እንዳለብን ይሰማኛል። ሁላችሁም ሼር አድርጉ፣ ሪፖስት አድርጉ። አብራችሁን ሁኑ። አመሰግናለሁ። መልካም ጊዜ